it's actually የማይታዩ በጣም ብዙ ስቃዮች አሉ አንተን ለማቆም የተነሱ ማለት ነው ለመለወጥ ስትወስን ልብ ብለህ የምታስተውለው ነገር የራስ ጠላት እንደሆንክ ነው right አሁን ለምሳሌ አንተ መጀመሪያ የፈለከው ቢዝነስ ኮንፊደንስ የሚያስፈልገው ይሆናል አሁን ለምሳሌ but confidence እምሽክሽክ ብለዋል because ያቺ ወደድካት ልጅ ከ5 ዓመት በፊት ሪጀክት አድርጋለች ቤተሰቦችህ ራስክ እንዳትሆን ነግረውሃል like ተቀመጥ አንተ ደደብ ምናምን እየተባልክ ነው ያደከው በመምሮች ተኮርክመሃል ደረጃ ተሰጥቷል ማለት ከሰው በታች እንደሆንክ አምነክ ነው ያደከው so እነሱ ሁሉ ድምጾች ፋይት ማድረግ ነው እነሱን ሁሉ ድምጾች አስወጥተክ ኢቭን እየሰማህም ቢሆን ግን በማይታይ ነገር አምነክ somehow እግዚአብሔር ይደርስልኛል ብለክ መቀጠሉ ነው ስቃዩ right አሁን እኔ ቪዲዮዎች በቀን ስጀምር ማለት ነው አንድ ቪዲዮ ፖስት ነበር አስታውሳለሁ እሷ ቪዲዮ ለመስራት it took me a day because በጣም ብዙ ድምጾች መፋለም ነበረብኝ አንተ እናት እንደዚህ ብትልስ አተ ጓደኞች ቢስቁብስ ድሊት አረጋታለሁ ድምጼ መናገር አልችልም ጎሬ ተቆለፈ ነው ምክንያቱም ድምጼ እዚህ ኦሬዲ እየተቆጣጠረኝ ነው ያለው ሰላም ጋይስ ለማለት ድምጽክ በጣም ያስጠላል እኮ አተ ድን እንበል ተረበቅ ዝግት አድርገኝ ይላሽ ገባ እሱ ነው ስቃዩ ግን እሱ ስታልፈው በረከት አለ ግን እነሱን ለማለፍ ምንድነው ማድረግ ያለብክ የሚለው ነው ህይወትክን የሚቀየርልክ and I believe እኔ ያደረኩት ነገር ደግሞ ምንድነው it's ራሴን መቀበል ማንነቴን ከነትራማዎቼ ከነተሰደብኩባቸው